ለእናቶች ለእህቶች በሃማ ቱማ ያኔ ዓለም ሲከሰት ከነግሳንግሱ ዘፈኑ ቀረርቶው ምስጋናው ታሪኩ ለአዳም ሆኖ ሁሉ አመጣጧ ግራ ያጥንት ህልውና ኃጢአት አስተናጋጅ ሳትጠና ገና ሔዋን እናታችን ከዚያኔው ተወግዛ ከያኔው ተሰድባ ሚነበብ መጽሐፍ ቅዱሱ ቁርአኑ ዝቅተኛ ብሏት ለአዳም ተገዢ ምክንያት ለውድቀቱ ለባሏ መገዛት የሴት ልጅ ዘውድነት ዋጋ ወርቅነቷ ከሎሌነት ሚሰርጽ እርግማን ተቀባይ ገና ስትረገዝ ለሽያጭና ሞት ታጭታ የምትጠበቅ ቻይና አልን አፍሪካ ህንድ ሆነ አረቦች መከራቸው ብዙ ሁሉም እናት እህቶች ስቃያቸው መዓት ለዚህ ዓለም ሴቶች አንጎሉ ችሎታው ብቃቱ ሳያንሳት ባህል ሃይማኖቱ እድሏን ቀምቷት በዝባዦች ገዢዎች ባሎችና ወንዶች አፍነው ይዘዋት ውድና እህቴ ጭቆናዋ በስቶ ድርብ ደግሞ ድርብ እጅግና እግሯ ታስሮ ገና ስትወለድ ታፍና የሞተች በዱር በገደሉ ላውሬ የተጣለች ትደግ ከተባለም ተዳርጋ ለወፍጮ ለሸክም እንስራ የመማር እድሏን በአብዛኛው ተነፍጋ ሕፃን አካላቷ ለአቅመ ሔዋን ሳይደርስ ለጨቋኝ ተድራ ተደፍራ የምታለቅስ ስትቆረጥ ለቅሶ ስትሸለት ለቅሶ ስትገረዝ ለቅሶ ስትረገጥ ለቅሶ ሁሌም ለቅሶ ስቃይ የመከራ ኑሮ ወንዱም ልበ ክፉ ላይማር ደንቁሮ የወር አበባ እንኳ ያውም የተፈጥሮ ከኃጢአት ተፈርጆ ለቆሻሻነቷ ልዩ ለመሆኗ ምልክት ተብሎ አባት ሚሆናትን ቢያንስም ታላቅ ማግባት የግድ ሆኖ እምቢታም ቢከጀል ጠለፋውም ደርቶ ሕፃን ልጅ ጭቁኗ ሕፃኑን አርግዛ ወሊድ ቁጥጥሩን በሕግ ተከልክላ ወሊድን ማለፉም ያንድ በአምስት ዕጣ ከማጀት ወደ እርሻ ከእርሻ ወደ ማጀት ፍዳ ኑሮን መግፋት ተቆጥሮ ከሕይወት ጭቃሹም ሻምበሉ ካድሬውም አዞባት ማርያምንም የሚርደው በሷ ግን ነግሶባት ሕጉም ቁምጣ ለባሽ ለወንድ የሚያደላ ለስር የሚዳርጋት ሴቲቷ ተደፍራ ሴት ሆኖ መወለድ የስቃይ ሰለባ የሀገራችን ግፍ መቼም ማያባራ ነብርን በጫንቃ ዝሎ ወርቂቷን በጭቃ እህትንም ንቆ እናትንም ንቆ አጉል ክብር ፍለጋ ወዲፍጀው ይቅርና እስቲ እንነጋገር ገበናው ይሰጣ አንዲት ቅንጣት ሳይቀር ሴት ልጅ ምን ባጠፋች የሁሉ በደል ገላዋን መቁረጡ ስትወለድ መግደል የሕፃን ሳቅ ለቅሶ ከልክሎ ማስለቀስ የት ላይ ነው መውደዱ የት ላይ ነው ማፍቀሩ ልጅን አሳልፎ ለባዳ እየሰጡ ለከፋ ባርነት ለአረብ እየላኩ ለአቅመ ሔዋን ሳትደርስ በሰው ካስደፈሩ ወንጀልንም ትዳር ብለው ከደበቁ እስቲ እንነጋገር ምንም ሳይሸፈን ሴት ልጅ ምን ባጠፋች የሁሉ በደል 9 ወር አርግዛ አምጣ የምትወልደው የተፈጥሮን ጥበብ በማጸኗ ይዛ ውበት የምትስለው ሴቷ ልጅ እንጂ ናት መች ደንፊው ወንዱ ነው የሴት ልጅ ይላሉ ግርማ ሞገስ ክብሩን ከስድብ ፈርጀው መሳቂያ የሆኑ ድንቁርናን አቅፈው እናት ተኪ የለሽ የፍቅር ጎተራ የሁሉም ማንነት ከየት የመጣ ነው ከሷ ካልሆነማ እናቱን ከናቀ እሱ ማን ሊባል ነው ማን ሆኖ ሲወለድ ሕይወት የለገሰው የሁሉም እናቶች የኛ ሁሉ እህቶች ሁሉም እንቁ ሴቶች
ሆነው ሳለ ክቡር ለአገር ምሰሶዎች ይናቁ የለም ወይ ይባሉ የለም ወይ ዝቅተኛ ዜጎች መገለል እጣቸው መጨቆን ኑሯቸው ማነው ይህን ሁሉ የፈረደባቸው? እስቲ እንነጋገር ገበናው ይሰጣ። ማነው ሀገር ገንቢ? ማነው ቆራጥ ጀግና? ማነው መጠለያ ለስንቱ ደካማ? ታሪክ ነው ተረት ነው ወንዱ ብቻ ጀግና ለአገሩ የሞተ ብሎ የሚያወሳ የሴቶችን ሚና ከቶም ማያነሳ? ሐቅ ነው ውሸት ነው ሴት ልጅ ፈሪ ብሎ የሚለፈልፈው የወንዱ ጀግንነት የጤቷ ጽንስ ሆኖ የነአቶን ፍርሃት ሴቱ ያሸነፈው? ዘመን ተለውጦ አንበሳ ሳይገድሉ ጎፈሬ ጉትቻ ታሪክን ጸሐፊው ሆኖ ወንዱ ብቻ መወድሰ ራሴን ሲጠርቅ ሲደልቅ የሴቶችን ሚና ሲያንኳስስ ሲያናንቅ ዘመን አለፈና ትምክህትም ጌጥ ሆኖ የሴቶች ጭቆና ሁሉንም ተብትቦ ህብረተሰብ ሁሉ በዚህ ምክንያት ታሞ ደፋ ቀናው ቀጣይ ጭቆናው እስካለ እድገት ኬት ሊመጣ ሴት ከተጨቆነ እናቱን እህቱን ወንዱ ከበደለ? ይነገር ይታወቅ ገበናው ይሰጣ በሴት በዳይ ሀገር ነጻነት አይመጣ። ወንዶች ምኒልኮች ባድዋ አሸነፉ ወይስ ጣይቶቹ ከጎን ሆነው ታግለው ድልን አበሰሩ? ዘመቻ የጥንቱ የትናንት የዛሬው የመንግስት የፋኖው ሴት ልጅ ባትኖርበት ምን ነበር የሚውጠው? የወንድ ወኔ የሚሉት ምንጩ ከወየት ነው? ሴት ልጅ ጀግናይቷ አምጣ ባትወልደው? ደካማውስ ማን ነው? ጠንካራውስ ማን ነው? ግማሽ ሰማይ ይዞ ምሰሶ የሆነው? ግራዚያኒ ነጩ ግራዚያኒ ጥቁሩ ባንዳ የትናንቱ የዛሬም ሹምባሹ ሀገርን ሲያደሙ ፍጅት ሲያካሂዱ ሰለባ ወንድ ብቻ ወይስ ነበር ሴቱ? አወቅ ነቃን ብለን ፋኖ ገቢ ጫካ ቤቱን ማናቆየች መቀነት አጥብቃ አረመኔው ደርጉ መሀይሙ ካድሬ ሲጫወት በሬሳ በሯ ላይ ተሰጥቶ የማጸኗ ፍሬ ደስታዋ ኩራቷ ቀብርም ተከልክላ እንባም ተከልክላ ማናት ጀግናይቱ ጸንታና በርትታ ጠላት ያሳፈረች የሁላችን እናት ያቺ ሴቷ እኮ ነች። ታዲያ ጀግና ማን ነው? ጠመንጃ አንግቦ ዱር ጫካ የገባው ወይስ ቤቷ ቀርታ የናጠጠን ፋሽስት የምትጋፈጠው? በዚያ ክፉ ዘመን ዛሬም ባውሬ ጊዜ ለእናቶች እህቶች የነበረ አባዜ የሚያዩት አባዜ ተነግሮ መቼ ሊያልቅ መቼስ ተሞክሮ ታሪክ በሴት መጻፍ መቼ ተጀምሮ?